ወንጀል ከዚህ በፊት ብዙ ወንጀል ሰርተን ይሆናል ብዙ ወንጀል ወላሂ ወረበል ካባ ያሳለፍነው የወንጀል ብዙ የለም እሺ ያሳለፍነው የወንጀል ብዙ የለም የምን ሰራው ነው የወንጀል ብዙ ያለው ወይም የወንጀል ትልቅ ያለው እንዴት ትሉ ይሆናል الله من على في حديث القدس የቁርአን አያም አለ ያ ኢባዲ ለው በለገት ذنوبك عنان السماء ثم استغفرتني ورجوتني لاتيتك بقرابها مغفرة ترى الحمد لله بل من الله أنت بالاوي كذي بيجي يسرها وانجل ميقطر እኮ አይደለም ሚቆጠር ሚሰፈር አይደለም ሰማይ የነካ ወንጀል ክምር ቢኖርብህ ሰማይ የነካ ወንጀል ቢኖርብህ ተውበት አድርገህ ተጸጽተህ ተነድመህ ወደኔ ከመጣ ላተይቱከ ቢቁራቢሃ መግፊራ ያን በሚያክል ምህረት እመጣልሃለሁ አላህ Subhanahu Wa Ta'ala አንድን ባሪያውን ሊወደውና ህይወቱን ሊቀይርለት ሲፈልግ በተለያዩ ምልክቶች ይጠቁመዋል እነዚህ ምልክቶች ከታዩብህ እንኳን ደስ አለህ አላህ ለታላቅ ክብርና ለትልቅ ለውጥ መርጦሃል ማለት ነው ራስህን ፈትሽ እነዚህ ሶስት ምልክቶች ባንተ ውስጥ አሉ አንደኛ ወንጀልን መጥላትና መጸጸት ቀደም ሲል በቸልተኝነት የምትሰራቸውን ወንጀሎች አሁን ስታስባቸው ልብህ የሚቆስል ከሆነ መጥፎ ነገርን መጥላት ከጀመርክ አላህ ልብህን ያጣበው መሆኑን ወቅ መጸጸት የተውባ ወይም ንስሐ መጀመሪያ ነው አላህ ሊቀይርህ ሲፈልግ በልብህ ውስጥ የብርሃን ዘር ይዘራል ያኔ ጨለማ የሆኑ ነገሮች ያስጠሉሃል ወንጀል መስራት የሰው ልጅ ባህሪ ነው ግን ኮምፎርታብሊ ተመቻችቶ እንደውም እንኳን አደረኩት የሚል አይነት ስሜት ውስጥ ከሆነ ግን ያ ቀልብ ሞቷል ማለት ነው የሞተ ቀልብ ምልክት ነው በወንጀል ተዓሉም ካላደረገ አንድ ሰውነታችን በድን ከሆነ በሌፕረሲ ወይም በሌላ አይነት የቆዳ እና ተመሳሳይ በሽታ የታመመ ሰው ቢቆነጥጡት አይሰማ ቢወጉት አይሰማ ይሄ በድን ይሆናል ቀልብ ወንጀል ሲገባበት ካላመመው በድን ሆኗል ማለት ነው በጣም አደገኛ ነገር ነው ከወንጀሉ በላይ ነው ያዩ አለፈው ጓፍተናል ሲሁለም ቀልባችንን ነፍሳችንን ወደ አላህ ሊመልስልን የሚችል አየር ውስጥ መሆን ያስፈልጋል መተዋወስ ያስፈልጋል ሁለተኛ የሰላትና የዚክር ጣዕም ሰላት ስትሰግድ አትቸኩልም በሰላት ውስጥ መረጋጋት አገኘህ ቁርአን ስትሰማ ልብህ ይለሰልሳል ይህ አላህ አንተን ወደሱ ያቀረበህ መሆኑን ምልክት ነው አላህ የፈቀደለት ሰው እንጂ ዚክርንና ሰላትን አይወድም ይህን እድል ካገኘህ አላህ ሊያናገርህና ሊሰጥህ ፈልጓል ማለት ነው ሰላት ዱንያም አኺራም ማስተካከያ መንገዳችን ካለዛ ኔትወርክ ዜሮ ነው ማለት ነው አላህ ጋር የለም ግንኙነት ዜሮ ከሆነ ዜሮ ነው خلاص በምን ትገናኛለህ አላህ ጋር በእኔና በባሪያዬ ከፋፈ አላህ ጋር እኮ ማውራት ማለት ነው አልহামዱሊላህ ረቢል ዓለሚን حمدني عبدي الرحمن الرحيم مجدني عبدي ولعبدي ما سأل اهدنا الصراط المستقيم سنل አላህን እኮ የለመነው እሱ የመለሰልን እኮ ነው ያለው እዚህ ሰላት በጣም ትልቅ ቦታ እንዳለው የምንገነዘብበት ነው ማለት ነው አንደኛው ኸይር ስራ ዚክር ነው ማለት ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ እነዚህን ማብዛት መደጋገም የተወደደ ይሆናል ተርቲቡ ምንድነው ከየትኛው ሊጀምር ከማንኛውም በትጀምር ምንም አይጎዳህም አሉ ረሱል አለይሂ ሰላቱ ወሰላም ስለዚህ አንተ ከፈለክ አልহামዱሊላህ ሱብሃንአላህ አላሁ አክበር
ولا إله إلا الله بتل ياونو مالتنا بتلي النزيارات الكلمات الأربع أردتك على تبالوت الزه دنيا لا يكالوت هلو الله زند يتوددو نغغرني تبالوت عند النزي بزي عالم لا بدنيا الله زند يتودد منم نغغر يلم ጥቅማቸውም የትየለሌ እጅግ ብዙ ነው ደረጃንም ከፍ በማድረግ ወንጀልንም በማስማር ማለት ነው ስለዚህ በቻልነው መጠን ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር እንበል ጊዜን አይጠይቅም ስራ እየሰራን ማለት ይቻላል እየሄድን እየተቀመጥን እየቆምን መዘከር ይቻላል ዚክር ማለት ምንድነው ዝም ብሎ ቃሉ ወደ አማርኛ ሲተረጎም ዚክር ማለት ማስታወስ ማለት ነው ያ አዩሃ الذين آمنوا اذكروا الله ذكرا كثيرا እናንተ ያመናችሁ ሰዎች ሆይ አላህን አወድሱት ብዙ የሆነን ውዳሴ ጧት ማታ አላህ Subhanahu Wa Ta'ala አጥሩት هو الذي يصلي عليكم وملائكته ليخرجكم من الظلمات إلى النور وكان بالمؤمنين رحيما الله ማለት ያ እርሱ በእናንተ ላይ ረህመቱን የሚያወርድ ነው መላእክቶቹም ረህማ ዱዓ ያደርጉላችኋል ከጨለማዎች ወደ ብርሃን ሊያወጣችሁ ይላል ዚክር በማድረጋችን የአላህን ሰላት እናገኛለን በእኛ ላይ ከጨለማ ደግሞ እንወጣለን ከድንቁርና ጨለማ ከማዕሲያ ጨለማ ከሽርክና ከሸክ ጨለማ ወጥተን ወደ ኢማን ወደ ተቋ ወደ ኢኽላስ ብርሃን እናመራለን ማለት ነው ስለዚህ ዚክርን ማዘውተር አለብን ሶስተኛ በፈተና ውስጥ መረጋጋት ችግሮች ሲገጥሙህ ከመቆጣት ይልቅ አልহামዱሊላህ ይህ የአላህ ውሳኔ ነው ማለት ከጀመርክ በአላህ ውሳኔ ላይ ሙሉ እርካታ ካገኘህ ይህ ታላቅ የመለወጥ ምልክት ነው አላህ አንዳንዴ በፈተና ውስጥ ያሳልፈናል ሊያጠፋን ሳይሆን ሊያጠራን እነዚህ ምልክቶች ካሉ ወደ ጌታ ይበልጥ ተጠጋ ዱዓ አድርግ በጽናት ቀጥል አላህ ሊሰጥህ የፈለገው ነገር ካንተ ሐሳብ በላይ ነው ህይወትህ አዲስ ምዕራፍ ላይ ናት ህይወት ፈተና ነው ፈተና ካልታለፈ ደግሞ ትልቅ ደረጃ መድረስ አይቻልም ፈተና ማለፍ ግዴታ ነው አለዛ ወርቆ መቅረት ነው ሰዎች ይፈተናሉ ለምን የሚፈልጉት ትልቅ ቦታ ላይ ያደርሳችሁ ሲፈልግ ተፈትኖ የሚያልፉት ኦኬ ተፈትኖ ያለመጣ ህዝብ ለታላቁም ነገር አይበቃም ለታሪክ አይሰራም ምን ነው ሁሉን አልፎ ተፈትኖ ሲያልፍ ነው ነብዩ ላይ ዩሱፍ አለይሂ ከልጅነቱ ጀምሮ ተፈተነ መጨረሻ ላይ ትልቅ ስልጣን ኮርቻ ላይ ሲወጣ አልባለገም ተፈትኖ ማለፍ አለ ተፈተና ሲባል ትምህርት ፈተና አይደለም የህይወት ፈተና ረሃብ ፈተና ነው ሁሉ ነገር ችግር ፈተና ነው ፍርሃት ፈተና ነው ያ ሁሉ ማለፍ አለበት ያንን ያላለፈ ትልቅ ደረጃ አይደርስም ነብዩ ላይ ዩሱፍ አለይሂ ሰላም በወረዱበት ጉድጓድ ጥልቀት ልክ የወጡበት ዙፋን ነው በጣም የሚደንቅ ነገር የዛ ዙፋን ላይ ተወጡ በኋላ እኮ ታዲያ ፍትህ ሰው ነው የሆኑት እዛ ከወጡ በኋላ ሐላፍትናው እንደውም ያ ቦታ ይሰጠኛሉ አሉ እኮ ተፈትኖ ያላለፈ እዛ ቦታ ከሆነ ለልጆቹ ለዘመዶቹ ነው ለወገኖቹ ነው ያ ከባድ ቦታ ነበረ እሳቸው ግን እዛ ላይ ሆነው ለሁሉም ማሰቡ ለሁሉም ተጨነቁ ያው ምሳ በልተው ራት አይደጉም ነበር ይባላል ህዝብ እየተራበ በሚል 7 አመት ዩሱፍ ተፈተነ ባለበት ቦታ ሽልማት አገኘ አዩሃ ሲዲቁ ከመባል ይበልጥ ምናል እውነተኛው ዩሱፍ እስር ቤት እኮ ነው ስም የተጠራሉ አዩሃ ሲዲቁ የተባለው እስር ቤት እኮ ነው እንደገና ደግሞ እና ነራከ ሚነል ሙህሲኒን ተባለ በጎ አድራጊ ምን የታመመ ይጠይቅ ነበር የተጣላ ያስታርቅ ነበር አብሽሩ አይዟችሁ ነበር በዚህ ነው አብልቶ አጥጥቶ አይደለም በደግነቱ ነው እና ነራከ ሚነል ሙህሲኒን አሉት ሁሉም ሰው ወደደው እንዴት መኖር እንደሚቻል ሳይቶናል ከሙሽሪኮችም ጋር ይኖር ነበር አርባብ ሙተፈሪቁና አሚላሁ الواحد القهار አላቸው የተለያየ ጣዖት አምልኮት ይሻላል ወይስ አንድ አምላክ ማምለክ ይሻላል ሱብሃንአላህ ዲዕዋም እንዴት እንደሆነ ሳይቷል ስለ ተውሂድ ሳይቷል ስለ ሽርክ ምንነት እዛው ባለበት በእስር ቤቱ ነው ለአንድ ዲያኢ የተመቻቸው ወንበር አያስፈልጉ ለዲያው አህል ከሆነ ባለበት ሹፍ ባለበት ዲዕዋ ያልተፈተነ ሰው አይሆንም ለምንም ነገር አይበቃም ተወቀሳ ተውርደት አይድንም ያልተፈተነ ሰው መሞከር አለበት ተፈትኖ ማለፍ አለበት እና በአንድ ወቅት ምሳሌያዊ ንግግር ሰው በምሳሌ ነገሩት ይገባዋልና ውሃ ዘይትን ከሰሰው ይባላል ከሳሽ ማን ነው ከሳሽ ውሃ ነው ዘይትን ከሰሰው ውሃ ላይ ሲጨምረው ዘይቱን ተላይ የሚሆነው ማን ነው ዘይት ከላይ ይሆናል ዘይቱን ተታች አርገህ ሰው አብጨምር ይገለበጣል ስቲል አሁንም በተቃራኒ አሁን ተላይ የሚሆነው ማን ነው ዘይት ተላይ ይሆን አስቸገርና እንዴ አታፍርም እንዴ ሸመለህም እንደው ሸምለስ ነው ምን ነው እኔ ዋሳድጌ እኔ ዋስተምርህ የሚባል ነገር አለ ለዛብ ብቻ በደው ተሰርተ ሳሊጡም ንጉም በኔ ነው በቀለው ሱብሃንአላህ ዘይት ነው የቀባተ አይደል ዘይት የሚሆነው ሳሊጡም ንጉም በኔ በቀለህ በኔ አርገህ በኔ አብበህ በኔ አፍርተህ በኔ ልፋት እኮ ነው ዘይት ደረስከው አታፍርም እንዴ እንዴት በላይ ላይ ትጨፍራለህ ትገለብጠኛለህ አለው መልሱ ምን ሆነ ተዛ ይረጋጉ አትዋ ተፈትኝ ነው አለ
ምንድነው የተፈተንከው? ተሰጥቼ ተወቅጬ ተፈጭቼ ተጨምቄ ነው ለዚህ ደረስኩት። እጣይ ላይ አሰጡኝ አለ። ከዛም ወቀጡኝ። ከፈተና በኋላ ፈተና አልፌ ነው። አንተ ዝም ብለህ ትነጉዳለህ እንጂ እኮ አልተፈተንክም ማለት ነው። ሱብሃንአላህ መፍሰስ ብቻ ነው። የሚገርም ነው። እኔ ተፈትኜ ነው አለ። በጣም ለህይወት ትምህርት የሚሆን ነው። ውሃና ዘይት የሚደንቅ ነው። ተቀጥቅጬ ተወቅጬ ነው አለ። ተጨምቄ ነው አለ። ተሰጥቼ በፀሐይ ላይ ሱብሃንአላህ። ያልተፈተነ ሰው ለምንም አይሆን። ትዳርም ፈተና ነው፣ ህይወትም ፈተና ነው። አላህ ሱብሃነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች ያድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሆኑ።